ጋይስ አንድ ሰዓት ብሬክ ነበረኝ ማለት ነው ልተኛ ላንች ብሬክ ከዛ በኋላ ቲክቶክ ከፈትኩኝ ቆይስት ምናምን ዛሬ ደግሞ ምን አዲስ ነገር አለ ምናምን ብዬ ስከፍት ከዛ በኋላ ዴዚ የምትባሉችን ሰሞን አረገዝኩ ምናምን የምትለው ያረገዘች ልጅ ማለት ነው እሷ እና አሁን ሰብስባ ዮኒ ማኛ ቤት የሆኑ ብቻ 4-5 ሰዎች ነው ሰብስበዋል ከነሱ ምናምን ነገር በቃ ከነሱ ትንሽ ምናምን ወሬ ምናምን ሰማው አልኩና አሳለፍኩ ደግሞ ስኳርኩኝ ከዛ እንደማ ቤቢ የሚባል አካውንት አለ እሱ ደግሞ አይ ዶንት ኖ አካውንት ኬት ለቃቅሞ ወሬ በስማ ከሪኮርድ ነው እሱ ነምበር 1 ማይ ጉድነስ ከዛ ደግሞ ማቀነ ኩዊን እና ጉቺ ምናምን ብለው ደግሞ እነሱ ተሰብሰብ ምናምን ብለው ደግሞ ምን ትላለች ኩዊን ትላለች እናቴ ኮንዲ ምናምን በቃ እናትነቷን እስከምትከደርሳለች እናቴ ይድፋሽ ጉረጥሽ ፍለጥሽ ምናምን ብላኛለች ጉቺ ደግሞ አንስታረሞ ምን ትላለች በቃ እኔ ራሱ በቃ ቤተሰቦች እኮ በቃ አይንሽ ላፈር ብለው ምናምን ነገር ነው እንዴ ከዛም በኋላ ደግሞ አንድ ደግሞ ዮኒ ማኛ ገደማ አንድ ብሮ እያለ የሆነ ነገር እንትን ይላል ከዛም በኋላ ወሬን አልጨረስኩትም ማለት ነው ከዛን እንቅልፌ ምናምን ተስበአጭ ምናምን ብዬ ስልኬን ዘጋውት ማለት ነው ከዛ በኋላ ወሬን አልጨረስኩትም ዴዚ ፓስፖርት የጠፋትላለች ኦኬ ምናልባት ዴዚ ደግሞ ተኝቼ እንትን ብዬና ፕሮሞል አድርግ ብዬ ማለት ከዛም አይኔ ጨፍኜ ከዛ በኋላ ጋይስ የወሬሱስ ማለት ነው ከዛ በኋላ ለተኛ ስል ከዛ በኋላ ዴዚ ደግሞ ፓስፖርት የጠፋምና ኦኬ ዴዚ ደግሞ ወይ አሜሪካ ሄዳ መውለድ ፈልጋ ነው እንዴ ምናምን ነገር ለምንድን ነው እሱ እንዴ ወሬው አልጨረስኩትም ከዛማ እንዴ በየልተኛ አልተኛው እንዴ አረታውን ከዛናሞ ሌላ ደግሞ ትዝ ደግሞ ሲለኝ ማለት ነው ኦ ማይ ጋድ ሀቢባዬ ሰሞኑን ነው ቲክቶክ ላይ ላይቭ አይቻላቅ ምናምን ነገር ላሉ ብታያልኳችሁ ሳልተኛ አለቀ አልተኛው እንዴ ቲክቶክ ረበስ ማአሚ ቲክቶክ መንደር ወሬ